ሁለተኛ ውዱእ ማረግ ክልክል ነው መክሩህ ነው እንዴት ውዱእ على ውዱእ እኮ ብርሃን ነው ላ አይደለም ያ ያደረከው ውዱእ አንድ ነገር እንድትሰራበት ይሆናል ሰግደህበት ከሆነ ኢንሻአላህ አንድ ረክዓ ከዛ ሁለተኛ ውዱእ ብታረግ ውዱእ ባይፈርስም ጥሩ ነው ግን ውዱእ እያለ ሁለተኛ ውዱእ በራሱ ላይ ማረጉ ምንም ነገር ሳትሰራበት ይህ መክሩህ ነው አሉ طيب ከዛ በኋላ እንዳልኳችሁ አንድ ሰው ተኝቶ ቆይቶ ብር ይልና ከዛ በኋላ ይሰግዳል ይህ አለ ውዱእ ነው የሰገደው ወንድሞች ልብ በሉ والله ብዙ ሰዎች በመስጊድ እናያቸዋለን ተኝቶ ይቆነ ይላል ከዛ በኋላ ኢቃማ ሲደረግ ብድግ ብሎ በቃ ይሰግዳል የታለ ውዱእ ውዱእ ከሚያፈርሱት አንዱ እኮ እንቅልፍ ነው ወንድሞች نعم طيب እና ይህን ጥያቄ በዚህ ይደመደምና አሁን ወደ አዲሱ ጥያቄ እንሄዳለን 44ኛው ጥያቄ እንበል ጥያቄው ምን ይላል ርዝቅ ከአላህ ነው እና አላህ ነው እንደፈለገ የሚረዝቅህ ወይስ አንተ ሰበብ ማድረግ አለብህ ስራ ሰርተህ ተንቀሳቅሰህ እንጂ እጅህን ጠምረህ ርዝቅ ይመጣል የሚለው ነገር እንዴት ነው አላሁ ራዚቁ አላህ Subhanahu Wa Ta'ala يرزق من يشاء በዚህ የተጠመሩ የተያዙ ሰዎች አሉ ራዚቁ እኮ አላህ ነው አንተ ምን አገባ ዝም እንዴ ለምን አትሰራም እንዴ አላህ እኮ ከፈለገ ይረዝቀኛል ከአላህ አታጣላን ባክህ ይላል ስለዚህ ርዝቁ በሰበብ ነው የሚመጣው ወይስ አላህ ዝም ብሎ ነው የሚረዝቀህ የሚለው ጥያቄ ነው ወንድሞች ይህ በጣም አንገብጋቢ ጥያቄ ነው ብዙ ሰዎች ይለፈልፉበታል እሺ الرزق مكتوب ولا نعمل ولا هو يأتي من الله سبحانه وتعالى እንዴት ነው እሺ መልስ ስትናገር بشهادة القرآن قرآن يمسكرال والسنة የነቢያችን ሱና ይመሰክራል ዑለማዎቹ በሙሉ የተስማሙበት እና ርዝቁ ይሁን ሌላ ስራ ያስፈልገዋል አለ ስራ ርዝቅ አይመጣም اوكي نعم بالعمل والرزق هو من الله لكن تعمل الاسباب رزقك الله ነው نعم لكن اسباب ታረጋለህ ለስራ ትሰራለህ ርዝቁ እንዲመጣ በጣም እውነቴ ነው አንድ ነገር ትዝ ያለኛል እዚህ ሪያድ አንድ ሰው ሞተና ሚስቱና 4 ልጆች ትቶ ሞተ አሁን ሴቶቹ መጡና ወንዶቹ መጡ ታዕዚያ ያደርጉ ነበር والله እኔ ንግግር በዘመናችን ይነገራል ብዬ አላስብ ነበር ይሄ ሰሃባ ንግግር ነው ግን ሴትዋ እንዴት እንደተናገረች በዚህ ገርሞኛል والله ምን አለቻሉ ታዕዚያ ያደርጉ መጡና ምን አልዋት ባልሽ ሙተዋል ማለሽ ሰብር አርጊ